ከሆነ ራስን ታጥፋ። አንዳንዶችን ወደ ገመድ የሚጎትተው ይሄ ነው። አንዳንዶችን ወደ ሞት የሚጎትተው ይሄ ነው። ታውቃለህ፣ የሰው ልጅ እግዚአብሔር ዝም እንዳለው አሰበ ማለት፣ እግዚአብሔር በቃ አይረዳኝም ብሎ አሰበ ማለት ጡንቻው ላይ ይታመን። ጡንቻው ደግሞ ውጤት አያመጣም። አንዳንድ ጉዳዮችን ስጋችን አይችለው። በተስፋ እኮ ነው የምንኖረው እንዴ። ይረዳኛል ብለህ እኮ ነው የምትኖረው እንጂ ወደ ስጋ መመለስና በጉልበት ማየት ከጀመረ የማታልፋቸው አንዳንድ የህይወት ስትራግሎች አሉ። የማታልፋቸው አንዳንድ ከባባድ ጎዳናዎች አሉ። ወደ ራስህ ማየት ጀምርክ ማለት አንተ ያንን ጎዳና እንደማትችለው ሲገባ ተስፋ መቁረጥ ትጀምራለህ። ራስህን እያየ ይሄን ቀን ማለፍ እንደማትችል ታስባለህ። ጨካኝ ከሆነ ራስህን ታጥፋ። ብዙ ወጣት ራሱን የሚያጠፋው ምን መሰለህ? ዝም ያለው መሰለህ። የኛ ጌታ እንደዛ አይደለም። ለእንደኛ አይነቱ ለተከተልከው ወደሱ እግር እለት ለመምጣት የምታስበው ከባባድ ህይወት ሀፕን ሲያረግብህ ያሳልፈኛል ብለህ ብዙ ዓመት ላለፍኩ ላንተ ቆር በደካማ ህይወት ውስጥ የመጡትን አልጨረሳቸውም። ከእንዳንተ አይነቱ በእግዚአብሔር ቤት ውስጥ ደጋግሞ እየመጣ ካለው ሩቅ ላይ እያመነዘረች ያለች ሴት ብድግ አድርገው አምጥተው ህጉም ይገላል። ሰዎች ሁሉ ሊወግሯት የጨረሱ አይነት ሴት እንዲህ እግሩ ስር መጣ። በእሷ ጉዳይ ዝም አለ። በእሷ ጉዳይ ጥጋ ሊያዘ ህግን ያለፈላት የሙሴን ህግ አለፈላት። ስለዚህ እንኳን እኛ የተማርነው ኢየሱስ እንደዚህ አይነት ኢየሱስ፣ ሐዋርያቶቹ ያወሩልን ያመንበት ኢየሱስ እንደዚህ አይነት ኢየሱስ አይደለም። እግሩ ላይ ለመጣ እሱን ዕለት ለቀረበ ነገሬን ይፈተዋል ብሎ ረጅም ጊዜ ወደ እሱ ለተጠጋ አይደለም። ሰዎች እንኳን ያመጧትን ያቺን ደካማ መንዝራ ስታመነዝር አግኝተው ብድግ ያረጓትን አይነት ሴት ጥጋ ሊያዘባት ዝም ብሎ አላየም። ሲያልቅ ይረዳል። ዝም ብሎ አልቆመም። የሙሴን ህግ እያለፈ ወጀብ ሊያስነሳበት እንደሚችል እያወቀ የሙሴን ህግ ማለፍ በእስራኤላውያን ቀላል ነገር አለ። የሙሴን ህግ እንደ ህግ አስተማሪ ቤተ መቅደስ ውስጥ እንደሚሰነብት አስተማሪ ዝም ብለህ ብታልፈው ማንም አይለቅህ። ዝም ብሎ ማለፍ እንደ ቤተ መቅደስ አስተማሪ ያስቀጣል። ብዙ ነገር ያስቀጣል። እስከ ሞት የሚያስቀስት ነገር ያስደርጋል። ያን የሚያክል ነገር ነው ያለፈላት። የሙሴን ህግ ሲያልፈው አልፈራም። ለዛች ደካማ የተረጋገጠ ዝሙት ሰርታ ለመጣች ሰው ዝም አይል። ጌታ ዝም ይላል፣ ሩቅ ይቆማል ብሎ ማሰብ ከላያችን ላይ የተሰበረ ይሁን። የመጀመሪያው ነገር ዝም አይልም ብሎ ማመን፣ ሩቅ አይቆምም ከኔ ጉዳይ ብሎ ማመን። ምንም ያደርገው ካለህበት ከባድ መንገድ